የሜኪ አባት በሜኪ ስራ እየተናደዱና ለአቶ ዘነበ አንቱ እድለኛ ነው፣ አንዲት ሴት ልጅ ብቻ ናት ያለችው። እርሶም እኮ አንድ ወንድ ልጅና አንድ ሴት አለዎት፣ እርሶም እድለኛ ናቸው ቢሏቸው፣ ጋሽ ዘነበ እኔ አንድ ሴት ልጅ ብቻ ናት ያለችኝ፣ ወንድ አይሉት ሴት አይሉት ነው ልጅ እያሉ ሲናገር፣ እንደዛ አይባልም ሲባሉ እንደዛ ይባላል እንጂ ወንድ ከሆነማ ታዲያ ሚስቱንና እህቱን ከዚህ አርቆ መቀመጥ ከኔ የሚወሸቅ ምን ያደርግልኛል? በማለት ወንድ ሁን እህትህንም እዚህ እስካላመጣ ድረስ አንተ ወንድ ነህ ብለህ ከዚህ ካጠገቤ እንድትቀመጥ አልፈልግም በማለት አባትየው ሜኪን እውነት ምርር ብለው ይናገሩታል። በዚህን ጊዜ ሜኪ ውስጡን ይሰማዋል። በሰው ቁስል ላይ እንጨት ስደዱበት እንደማለት ነው። እሱ በሌሎቹ በነበሩክን ላይ ሲሰድ የነበረውን እየተቀጣበት ይመስላል ሜኪ። በዚህ መካከል ላይ ደግሞ ወይዘሮ ሂሩት ደግሞ አንተ ወንድ አይደለህም እያለች ብሩኬን ትናገር ያለ አንድ ነገር ልንገርህ፣ እሱ ማድረግ አትችል፣ ምክንያቱም አንተ ፈሪ ወንድ ነህ እንጂ ሚስትህን እያስወገደውን ሜኪን ከዚህ አቅፈህ አትቀመጥም ነበር ማለት ብሩኬን ወደ ሌላ እንዲንቀሳቀስ እና ወደ ወንጀል ገብቶ ወደ እስር ቤት እንዲገባ ወይዘሮ ሂሩት እየገፋፋችሁ ትገኛለች። ሆኖም ግን ሜኪ የስራውን ራሱን በራሱ ፍጻሜውን ቢያደርግም ማድረግ የለበትም ነው የሁላችንም ኮመንት እንዳየ ነው። አዎ ሜኪ መሞት የለበትም፣ ምክንያቱም ባደረገው በትርሲትም ላይ ሆነ በብሩኬ ላይ ያደረገው ስራ ቅጣቱን ማግኘት ይኖርበታል። ሞት እረፍት ነው ይባላል አንዳንድ ጊዜ ሲተረት። ስለዚህ ትክክለኛ ነው። አሁን እሱ መሞቱ ምንም ነገር ጥቅም የለም። ግን በምድር ላይ ተቀምጦ በእነሱ ላይ ያደረገውን በእህትየዋም ላይ ባይደረግባት ደስ ይለናል። እህትየዋ ምንም በማታውቀው ጉዳይ ገብታ እየተሰቃየች ትገኛለች። ሜኪ በዚህን ሰዓት በቃ ብሎ እኔ ለዚች ምድር ላይ መኖር የለብኝም በማለት በስከ መጨረሻ እንግዲህ ራሱ ላይ ፍጻሜውን አድርጎታል። አባትየው አሁን አንተ ወንድ አይደለህም፣ ምን ያልወለድኩህም ወንድ ሁን ልጄ እያሉ በተደጋጋሚ የነገሩትን ክፍሉ ላይ እና ሽንት ቤት ውስጥ በጸዳጃ ገብቶ ማስታወስ ይጀምራል። በዚህ ጊዜ በቃ ከዚህ በኋላ መቆየት የለብኝም የሚለውን ውሳኔ ወስኖ እራሱን አሰናብቷል። እንግዲህ አሁን ግን ምንም ማድረግ እንደማይችል እየወሰነ ነው። ሜኪ ራሱን መቆጣጠር ቢያቅተውም አቶ ዘነበ እንዲያስታርቀውን ቢሞክር አቶ ዘነበም ሊያስታርቁት ቢችሉም እሺ ብለው አባትየው ሊታረቁለት አለመቻላቸው ብዙ ነገር እንደተናገሩት ያንን ነገር እንግዲህ በማስት ነው። እህትየዋ እንግዲህ ይህንን ነገር በወንድሟ ላይ ያደርጋል ብላ ያልፈጸመችውን ነገር ወንድሟ እንዳደረገ ሁሉ ያገታት ሰውዬ ሲነግራት ግራ ተጋብታለች። በብሩኬ ላይ በተለይ የፈጸመውን ማህሌት ስትሰማ በጣም ግራ ተጋብታ እውነት ወንድሜ በዚህ ልክ እንደዚህ ነበር እንዴ በማለት ወንድሟን እንደማታውቀው ሁሉ እየታዘበች ትገኛለች። እንግዲህ ብሩኬ ደግሞ እህቱ አሁን በአሁኑ ሰዓት ገንዘብ እንደሚያስፈልጋት ወደ ሀገር ልትገባ ስለሆነ 200,000 300,000 ያስፈልጋታል ተብሎ በጭንቀት ላይ እንደነበርና እንዲሁም ደግሞ ልዕልትንና ቾምቤን ቀጥሮ ከነሱ እንኳ ቢያንስ ባገኝ በማለት እንግዲህ ከአቶ ዘነበ ጋር ተነጋግሮ አቶ ዘነበ በጣም ከባድ እኮ ነው የተጠየቀው ጥያቄ በማለት ሲሉትም ወደነ ቾምቤና ወደነ ልዕልት ቢሄድም እነሱም ከ50 ሺህ ብር በላይ የሌላቸው እንደሆነ ይህን ብቻ ሊያግዙት እንደሚችሉ ሲነግሩት ይህንንም ስላገዛችሁኝ እናንተ ሆናችሁ ነው በማለት ሲነግራቸው ቾምቤ ግን በጣም እየተበሳጨ ነበረ። እንዴት የንብረቱ ባለቤት ሆነህ ሜኪን አንተ እሱን ዝቅ ብለን ለመጠየቅ እንዴት ትችላለህ እያለ ጠይቀውም ብሎ ቢገፋፋውን በፍጹም እኔ ሜኪን አልጠይቀውም እንደማይሰጠኝ እያወቅኩ አልጠይቀውም በማለት ሲመልስለት ነበረ። ቾምቤ ተናዶ እንዴት ሰው በገዛ ገንዘቡ ቁጭ ብሎ ይለምናል በማለት ብስጭቱን እየጨመረበት ሆኖም ግን አሁን እንግዲህ በራሱ ላይ ከባድ ውሳኔ ወሰነው ሜኪ። ብሩኬ እንደ እያንዳንዱን ያደረገውን ነገር እና በትርሲት ላይ ያደረገውን ነገር ሳይቀጣ ለየሰራው ለእያንዳንዱ ነገር ዋጋውን ማግኘት ይኖርበታል። ግን መሞት ራሱ አንድ እረፍት ነው። ማንኛውም ሰው እኮ ይኖረዋል፣ በህይወት ላይ ይሞታል። ስለዚህ እንደ ማንኛውም ንጹሕ ሰርቶም እንደሚሞተው ሞተ ተብሎ ይወራለታል። ስለዚህ ይህንን ሞቱን እረፍት ባይሆን የሚለውን ነው። ሰላም ወደ ቻናል የተከታታዩ ሰላማችሁ በያላችሁበት ይብዛ። ለቻናላችን አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የምታበረታቱንን ከልብ
ከልብ እናመሰግናለን። ከያ ቀጣይ ፓርቲ ይዘን መጥተናል። በዚህ ፓርቲ እንግዲህ ሚኪ የመጨረሻ ራሱን የሚጥላበት ጊዜ በአባቱ ፊት የተዋረደበትና ራሱን እንዲጸጸት ያደረገበት ፓርቲ ያየንበት ነው። ሆኖም ግን አሁንም ቢሆን አባትየው በፍጹም ማህሌትን በእጅ ይዘህ መተህ ካላመጣህልኝ አንተ ከፊቴ እንድትመጣልኝ አልፈልግም። ምግብም ሰርቶ አባዬ ባክህ ዶክተሩ ምግብ መብላት አለብህ ተብለሃል፣ ምግቡን ተመገብ ቢለው እንኳ አንተ የሰራኸውን ምግብ በፍጹም አልበላም መልስልኝ በማለት ነበረ የመለሰውና ይህ ነገር ሁሉ በአባቱ ያደረሰበት ጥላቻ ሲያሳየው የሰራውን ስራ መጥፎ እንደሆነና እየጸጸተው ይገኛል። እንግዲህ ብሩኬ ትርሲት ከሞተች በኋላ ብዙ ነገሮችን እየደረሰበት ቢሆንም በትዕግስት ግን እየታገሰ ይገኛል። ዶክተሯንም ሄዶ እንግዲህ በሕክምና ላይ ያሉ ሲያገኝ አሁን ጥሩ ሞትንም ነገር ላይ እንዳሉ አባቱ እንክብካቤ ግን እንደሚያስፈልጋቸው ምግብ በሰዓቱ እንደሚበሉ ቢነግሩትም ምግቡን ግን በፍጹም ልጄ ካልመጣች ልበላ አልችልም፣ አንተ ውሸታም ነህ፣ ማላ ነው የምታበዛው፣ ትምላለህ ግን አታመጣትም፣ በምን ነገር እንደተያዘች እኔ ደርሼበታለሁ እያሉ አባትየውም ለማውጣጣት ቢሞክሩም እሱም ሊናገራችም። ብሩኬ ግን ለልጆቹ ሲል ትልቅ ዋጋ እየከፈለ ይገኛል ማለት ነው። በዚህ መካከል ወይዘሮ ሂሩት ደግሞ እንዴት አንተ ወንድ አይደለህም ትርሲትን የገደለው ሚኪ መሆኑን እያወቅህ አንተ ለምን ራሱን በራሱ አትገልም ስትለው፣ አቶ ዘነበ ደግሞ ዘም በላት አንተ ወንጀል መስራት የለብህም፣ ለልጆችህ መኖር የለብህም፣ በህግና ህግ መሄድ አለብህ እያሉ እያበረታቱት ይገኛሉ። ትክክል ናቸው አቶ ዘነበ። ምክንያቱም ሂሩት ብሩኬ ወደ እስር ቤት ሲገባላት እሷ የልጆቹንና ልጆቹን አሳዳጊ እናት ነኝ በማለት ሀብት ንብረቱን ለመያዝ ነበረ ያሰበችው። ሆኖም ግን አቶ ዘነበ ሁልጊዜም ቢሆን ከብሩኬ ጎን ስለሆኑ ምክራቸውን እየሰጠ አብሯቸው እየተገፋ ነው። አሁን በተለይ ይቺ ከውጭ መህት ልጅ እህትህ ትገባልሃል እያለችው ሴትዮ ይሄን ያክል ገንዘብ ያለችው በጣም እያጨናነቀችው ገንዘብ እና እሱ ደግሞ አንድ የተጠራጠረው ነገር ነበረና ብሩኬ ለምን በስልክ አታገናኙንም፣ ለምን ስልክ አናናገራትም ብትላት እንኳ ስልክ የማናገር የምንችል አይመስለንም በማለት ነው የመለሰችለት። እንዴት ነው አንዲት ታማሚ ወደ ሀገር ስትገባ ተሽሏት ከሆነ የምትገባው ለምን አላናገራትም ብሎ እንግዲህ ደግሞ ከነዚሁም ደግሞ ተቃውሞ ካቀረብኩ ያጠፉብኛል ማንነቷን በማለት በመፍራት እሺ እሞክራለሁኝ በማለት ነው። ይችም ሴትዮዋ ስትመጣ የትርሲትን መሞት ሲከፍት በሩን ብሩኬ ሲነግራት በጣም ነበረ የደነገጠችው። አሁን እንግዲህ በዚህ እንግዲህ የሚኪ አባት አሁን መድኃኒቱን አልወስድም እያለው ስለሆነ እየተጨነቀ ነው ያለው። እኔ ለአባቴ ለዚህ በሽታ መንስኤ ሆንኩት እያለም ራሱን እየቀጣ ይገኛል። ልዕልት ግን ከብሩኬ ጎን ሁና አሁን እንደ በጣም ደስ በሚል ሁኔታ ከጎኑ እየረዳችው ትገኛለች። እሷ ብሩኬን ወደፊት የማግባት ህልም ያላትም ትመስላለች። እንግዲህ በጣም አባዬ እንግዲህ ምን ላድርግ አሁን ለምንድን ነው እያለ ቢለምነውም በፍጹም ስላልቻለ እንግዲህ ከዚህ በኋላ እኔ ጎበዝ ነኝ፣ ጀግና ነኝ፣ የብሩኬንም ንብረት ሆነ የትርሲትን ወስዳለሁ፣ ልጆቹንም አንከራትታለሁ እያለ ሲያስብ የነበረው ሰው እንደ ፈጣሪ ተጣልቶ በራሱ ላይ እያንከራተተው የምናይበት ነው። ይሄው ነው እንግዲህ ሰው የእጁን አያጣም ይባላል። ብሩኬ ሚኪ አሁን የእጁን እያገኘ ነው። በሌሎቹ ላይ የተሰደደውን እንጨት እንግዲህ በቁስል ላይ በሰው ላይ ስንሰድ ቀላል የሆነውን በራሱ ላይ ሲመጣበት ግን ምን ያህል ከባድ እንደሆነ እየተረዳ ይገኛል ማለት ነው። ሆነም ምንም መፍትሄ ሊያገኝ አለመቻሉ ነው ብስጭት አናዶት እንግዲህ ሽጉጡን ይዞ ወደ ክፍሉ ገብቶ አፉን ከፍቶ እንግዲህ በማስገባት ልጨርስ ነፍሴን ወይንስ ላቆይ የሚለውን እያሰበ እየቀደገ አንተ እንግዲህ ወይዘሮ ሂሩት ደግሞ ሚስትህንና እህትህንም አልጠበክም። ወይዘሮ ሂሩት እንግዲህ ያለችው ለብሩኬ ባል እሱን ከሜኪ ሚስትህን አልጠበክም በማለት ስትለው፣ አባትየው ደግሞ ሚስትህንና እህትህን አልጠበክም በማለት ለሜኪ ደግሞ ይገፋፏቸዋል። በዚህ ጊዜ እንግዲህ ብሩኬ ግን መረጋጋት እንዳለበት ነበረ የተነገረው። እንግዲህ ከሁለት ተከፋፍለው እሷ ሁለቱንም እንግዲህ ጀግና እያጫወተ ልታጫርሳቸው ወይዘሮ ሂሩትም ተነስታለች። ሰው ምናልባት ሁሉ ነገር ሊጎዳው ይችላል፣ ግን
ያንዳንዷን ዋጋ ማግኘት አለበት። ተቆጥራ የሰራሁት ስራ ማግኘት አለበት ብለን እናስባለን። ዋጋ እየከፈለ አሁን ቢሆንም ግን ከዚህ የበለጠ ዋጋ መክፈል አለበት ሚኪ። ዋጋ መክፈል ካልቻለ መሞት የሚለው ነገር እረፍት ነው። ግን ሚጣን ራሱ እባክሽ አባዬን እርጅኝ መድኃኒት እንዲወስድልኝ ስጭልኝ ቢልም በፍጹም እሷም ምንም ማድረግ እንደማትችል እየተናገረች ትገኛለች። እንግዲህ እህቱንም ወደ ሀገር ለማስገባት ቢያስብም በገንዘብ እጥረት እንግዲህ በደረሰበት በጣም ብሩኬም ተጨናንቋል። ሆኖም ግን አሁንም ቢሆን ገንዘቡን ሊያገኝ አልቻለም። እንግዲህ እውነት ይቺ ልጅ ግን አንድ ነገር የምንለው ከሜኪ ተልኮ እየተላከች የምትመጣ ትክክለኛ ናት ወይንስ እውነተኛ የብሩኬን እህት ከውጭ ሀገር ይዞ እንድትገባና ሕክምና እንድታገኝ ብታደርግ ናት የሚለው ነገር ከበፊቱም ፓርት ስናየው ምንም እርግጠኛው አልተረጋገጠም። አሁንም ያንኑ ነገር አዝላ ነው የመጣችው። ሆኖም ግን አሁን ምን እንደሚያደርግ እንግዲህ ብሩኬ ግራ ገብቶታል ማለት ነው። ቾምቤም እንግዲህ በጣም እየተናደደ በገዛ ሀብትህና በገዛ ንብረት ባፈራኸው እንዴት ነው እሱን እየለመንክ ስም እስከ መቼ ትኖራለህ? እሱስ እንዴት ይሞላቀቅበታል? እንዴት አንተስ ለማኝ ትሆናለህ? በማለት ስትል ልዕልት ግን በተረጋጋ መንፈስ ነው ይህንን ነገር መፍትሄ ማግኘት ያለንበት እያለ እቺ ትገኛለች። በእርግጥም ጥሩ ምክር ምንጊዜም ቢሆን ከልዕልት የሚያገኘውንና ከአቶ ዘነበ የሚያገኘውን ነገር ነው እሱም እያዋሃደ ያለው። አሁን ብሩኬ እንግዲህ አሁን ምንም ነገር ማድረግ እንደማይችልና ቀስ በቀስ ግን እህቱን ወደ እሱ ማምጣት እንዳሰበ እያለመ ይገኛል። ገንዘቡ ውስጥ ምን ያህል ይሳካለታል የሚለውን ባናቅም እህትየዋም ያቺ ተወካዋም ልጅ መጥታ እንግዲህ ቀጠሮ ሰጥታው ሄዳለች። በዚህ ጊዜ ካላመጣት ህመሟ እየጠናባት ሊሄድ ይችላል እና አስቸጋሪ ልትሆን ትችላለች። በኋላ አገር ውስጥ ለመግባት አስቸጋሪ ነገር ከተፈጠረ ላትገባ ትችላለች ብለዋለች። ይህንም ነገር እያሳሰበው ይገኛል። እንግዲህ ከዚህ በኋላ አቶ ዘነበንም አንተ አከብረሃለሁ፣ ወዳለሁ፣ ግን ልጄ ወንድ ሆኖ ማግኘት አለብኝ። ከዚህ በኋላ ወንድ ልጄን ማየት አልፈልግም እያሉ የመጨረሻ አባትየውም የተናገሩ። ቻናሉን ሰብስክራይብ እያደረጉ ይጠብቁ።